በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጸሎት ጥበብ። ከእግዚአብሔር ጋር መነጋገርን የተረዳ ያወቀ ሰው እግዚአብሔርን እንደሚገባው አድርጎ ሲያነጋግረው ከዚያን ጊዜ አንስቶ መልአክ ይሆናል። ነፍስ ከፈቃዳተ ሥጋ ሰንሰለት ነፃ የምትወጣው በዚህ መንገድ ነውና፣ ሕሊና ከፍ ከፍ የሚለው በዚህ መንገድ ነውና፣ ማደሪያችን ወደ ሰማይ የሚሻገረው በዚህ መንገድ ነውና፣ አንድ ሰው ግብረ ዓለምን የሚንቀው በዚህ መንገድ ነውና፣ አንድ ሰው የቱንም ያህል ነዳይ ወይም ባሪያ ወይም ተራ ወይም ዝቅ ያለ ቢሆንም እንኳን በንጉሡ ዙፋን ፊት የሚቆመው በዚህ መንገድ ነውና፣ እግዚአብሔር የሚመለከተው የንግግርን ውበት ወይም የቃልን ርቱዕነት ሳይሆን የመንፈስን ንጹሕነት ነውና፣ በዚህ መንገድ መተን ወደ አእምሮአችን የመጣውን ብንናገርም እንኳን ጸሎታችን ግዳጅ የሚፈጽም ሆኖልን እንመለሳለን። እንግዲህ ይህን ማድረግ ምን ያህል ቀላል እንደሆነ ታስተውላለህን? በዚህ ዓለም ሰዎች ዘንድ አንድ ሰው ሌላውን ሰው ለመለመን የንግግር ክህሎት ወይም ብልሃት ያሻዋል። የሚለመነው ሰው በቀላሉ የማይገኝ ከሆነ ደግሞ አጃቢዎቹን ማሳመን ይኖርበታል። ጥሮ ለፍቶ ካገኘው በኋላም ጉዳዩን በዝርዝር ማስረዳት ይጠበቅበታል። እግዚአብሔርን ለማናገር ግን የዚሁ ተቃራኒ ነው። ከተሰበረ ልብ በቀር ሌላ ምን አያስፈልግም። ወደ እርሱ ለመቅረብም የሚከለክል ማንም አይኖርም። እኔ ቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላልና በትንቢተ ኤርምያስ ምዕራፍ 23 ከቁጥር 23። የምንርቀው እኛ ነን እንጂ እሱ ዘወትር ቅርብ ነው። እግዚአብሔርን ለማናገር የንግግር ክህሎት ወይም ብልሃት አያስፈልገንም የምንለውስ ለምንድን ነው? እንዲያውም ብዙ ጊዜ ድምፅም ቢሆን አያስፈልገንም። አንተ በልብህ ብትናገርና እግዚአብሔርን ማናገር እንዲገባ ብታናግረው እሱ ጸሎትህን ለመስማት ዘንበል ይላል። ሙሴ ጸሎቱ የተሰማው በዚህ መንገድ ነውና፣ ሐና ጸሎቷ የተሰማው በዚህ መንገድ ነውና፣ ወደ እግዚአብሔር እንዳይቀርቡ ብሎ ሕዝቡን ለማራቅ የሚቆም ወታደር የለም። አሁን ሰዓቱ አይደለም ብሎ የሚከለክል ዘበኛ የለም። እግዚአብሔርም አሁን ላናግርህ አልችልም፣ ሌላ ጊዜ ተመለስ አይልም። ይልቅ ልታናግረው በመጣበት ቅጽበት አንተን ለመስማት ይቆማል። የምሳ ሰዓት ቢሆን፣ የራት ሰዓትም ቢሆን፣ እጅግ አስቸጋሪ ጊዜም ቢሆን፣ በገበያ ቦታም ቢሆን፣ በመንገድ ላይም ቢሆን፣ በባህር ውስጥም ቢሆን፣ በዳኛ ፊት በምትቆምበት በችሎት ፊት ቢሆን እግዚአብሔርን ብትጠራው መጥራት እንደሚገባ አድርገህ እስከ ጠራው ድረስ ጸሎትን እንዳይሰማ የሚከለክለው ግድግዳ የለም። ስለዚህ ከእግዚአብሔር ጋር እንዴት ልንነጋገር እንደሚገባን እንወቅ። ጸሎት ማድረስ ያለብን እንዴት እንደሆነ እንረዳ። ይህንን ለማወቅ ወደ ቤተ መጻሕፍት መሄድ ወይም ገንዘብ መክፈል ወይም የንግግር ክህሎትን ለመማር ጊዜ መመደብ አያሻንም። የተገባ ጸሎትን ለማድረስ መሻት ብቻ በቂ ነው። ክህሎቱ በራሱ ይመጣልና። በዚህ መንፈሳዊ ችሎት ፊት የምትናገረውም ለራስ ብቻ አይደለም፣ ለሌሎች ለብዙ ሰዎችም ጭምር ነው እንጂ። በጸሎት ውስጥ ሊኖር የሚገባው ክህሎትስ ምንድን ነው? የጸሎት ጥበብ ይኸውም የተዋረደ ልብና የተሰበረ መንፈስ መያዝ፣ በእንባ ጅረት መቅረብ፣ ከዚህ ዓለም የሆነውን ምንም አለመሻት፣ የወዲያኛው ዓለም የሆኑ ነገሮችን ክብሮችን መሻት፣ መንፈሳዊ ምግባራትን መለመን፣ እግዚአብሔር በጠላቶቻችን ላይ መዓት እንዲያዘንብ አለመለመን፣ ቂም በቀልም ማራቅ፣ ስጋዊ ሁከትን ሁሉ ከነፍስ ማስወገድ፣ በተሰበረ ልብ መቅረብ፣ ትሑት መሆን፣ የዋህነትን እጅግ መለማመድ፣ ስለ ሌሎች ሰዎች ስንናገር በጎ መናገር፣ ከክፉ ኅብረት መለየት፣ የዓለም ወይም የሰው ሁሉ ጠላት ከሆነው ከዲያብሎስ ጋር ምንም አንድነት አለማድረግ ነው። የዚህ ዓለም ሕጎች እንኳን ሳይቀሩ አንድ ሰው ስለ ንጉሥ ለሌሎች የሚናገር በተለይም ከንጉሡ ጠላቶች ጋር የሚገናኝ ከሆነ ጽኑ ቅጣት ያገኘዋል። ስለዚህ አንተም ከእግዚአብሔር ጋር ስለ ራስና ስለ ሌሎች ስትነጋገር የሰዎች ሁሉ ጠላት ከሆነው ከዲያብሎስ ጋር ምንም አንድነት ሊኖር አይገባም። ስለዚህ የጸሎትን ጥበብ ገንዘብ አድርግ። ይህንንም ጥበብ ከቀራጩ ተማር። እርሱን መምህር አድርገህ ለመቀበልም አታወላውል። እርሱ ከአፋ ሲመረምሩ እዚህ ግባ የማይባሉ ቃላትን በመናገር ማግኘት ያለበትን ሁሉ ለማግኘት የተገባ ሆኗልና። የሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 እንደተጻፈው ተመልከት። በጽሬት ሕሊና በንጽሕት ልቡና ስለቀረበ አንዲቱ ቃሉ ብቻ ደጀ ሰማያትን ለመክፈት በቂ ነበረች። ይችንስ እንዴት ነበር ያቀረባት?
ኃጢአቱን በማመን ደረቱን በመድቃት ዓይኑን እንኳን ወደ ላይ ወደ ሰማይ ቀና ባለማድረግ አንተም እንደዚህ ብትጸልይ ጸሎትህ ፈጥና ግዳጅ የምትፈጽም ትሆንልሃለች። ኃጥኡ እንደዚህ በመጸለዩ ጻድቅ ከሆነ ጻድቅ ሰው እንደዚህ አድርጎ ጸሎት ማድረስም ቢያውቅ ደግሞ እንደምን ያማረ የተወደደ ሊሆን እንደሚችል ልብ ብለህ አስተውል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።